ሰላም ላንተ ይሁን። ሰላም ኡስታዝ፣ ጥያቄ ይቀበላሉ መሰለኝ። አዎ ጥያቄ እንቀበላለን። ኦኬ፣ መጠየቅ እችላለሁ? ትችላለህ። አላህ አንድ ነው ብላችሁ ነው የምትሉን፣ ግን ቁርአኑ ግን አንድ እንዳልሆነ ነው የሚነግረን። ስንት ነው ይላል ቁርአን? ቁጥር አላስቀመጠም፣ በጣም ብዙ መሆኑን ነው የሚያሳየው። በምን አወቅ? ሱረቱል መርየም 68 እስቲ አንብቡና አስረዱ። ምን ይላል? አንብቡትና አስረዱ። አንተ አንብቦ። አንተ እኮ ነው ያልከው። እንትን ነው አፈርማቲቭ ነው የሚጀምረው። እሺ፣ በትልቁ አድርጉኝና ላንብብላት። አንብበውና ንገረን አንተ እኮ በትልቁ አድርጉኝና ገብቼ እንትን ነው ቃሉን እኮ እንትን ማለት ትችላለህ። ምን ማለት እንትን እንደሆነ ነው። አይ ለለጥፈለትና እንድናውቀው ማለት አይቻልም። እንደዛ ሳትጥፎት መናገር ትችላለህ እኮ ቃሉ እንደዚህ ይላል ብለህ እዚህ ላይ ምዕራፍ 19 ላይ እኮ አንብበውና ንገረን ስለምናውቀው። ኦኬ፣ እዚህ ላይ የነበረው እንትን እኮ አንብበዋ። በጌታ እንምላለን ይላል። ሰይጣንንም ጋር በእርግጥ እንሰበስባቸዋለን፣ በገሃነምም ዙሪያ የተንበረከኩ ነው በእርግጥ እናቀርባቸዋለን ይላል። ስለዚህ እንትን አናም የነበረው ነህኑ የሚል ነገር ይጠቀማል አይደል? ነህኑ የሚል ነገር ይጠቀማል። ነህኑ እንዴት ነው? አና ማለት እኔ፣ ነህኑ ማለት እኛ እያለ ይጠቀማል አላ በቁርአን ውስጥ እኮ ይሄንን ገባኝ። እዚህ ጋር ብዛነቱን ነው የሚያሳየው አይደል? እሺ፣ ብዛነቱን አያሳይም ነው የምነግርህ። ማለት ስለማታውቀው ነገር ጥያቄ ከሆነ የጠየቀው መልስ ስለምናውቀው ችግር የለውም እኮ አልኩህ። ጥያቄን ብቻ አቅርብ ነው የተባልከው። አይው አስቀምጬልዎታለሁ። ብዛነቱን አይደለም የሚያሳየው? አያሳይም። ለምሳሌ በአረብኛ በእንግሊዝኛ ዩ ስትል ምንድን ነው ትርጉሙ? ኤግዛምፕል ነው የምሰጠህ። ከዛ ወደ አረብኛ እገባለሁ። ይህንን ቃል መጠቀም የሚችለው አላህ ብቻ ነው ነው አይደለም? ተረጋግተህ አዳምጠኝ። ዩ ስትል ምን ማለት ነው በእንግሊዝኛ? ዩ ስትል ዩ ማለት ምን ማለት ነው በእንግሊዝኛ ትርጉሙ ወደ አማርኛ ስትመልስ? አንተ፣ አንቺ፣ እናንተ መሆን ይችላል አይደል? አይደለም መሆን ይችላል አይደለ? ይችላል። አዎ። በአረብኛ ነህኑ የሚለው ቃል ሁለት ትርጉም አለው። አንደኛው ታዚም ይባላል፣ አንደኛው ደግሞ ጀም ይባላል። አንደኛው ብዜትን ለማመልከት ይመጣል፣ አንደኛው ደግሞ ግነትን ለማመልከት ይመጣል። ልክ በአረብኛ ላይ በእንግሊዝኛ ላይ ዩ ስትል አንተ፣ አንቺ፣ እናንተ የሚለው ነገር እንዳለ ሁሉ በአረብኛ ግራመር አምላካችን አላህ ቁርአን ያወረደው በአረብኛ ግራመር ነው። በአረብኛ ግራመር ውስጥ ደግሞ አና እኔ ማለት ነው። እኔ የሚለው አንዱ ፐርሰን ግነትን ለማመልከት ነህኑ የሚል ነገር ይጠቀማል። አና ነው ዋና ግራም አና የሚል አና ማለት እኔ ማለት ነው። እሺ። ከዛ ነህኑ ደግሞ ሲሆን ደግሞ እኛ ማለት ነው። እኛነት በሁለት ይከፈላል በአረብኛ። አንደኛው ታዚም የሚባለው ነገር ወይም ደግሞ መልቲቲዩድ ሳይሆን አምፕሊቲዩድ ይባላል በእንግሊዝኛ፣ ወይም ደግሞ ግነት ይባላል። ሁለተኛው ነገር ደግሞ እንትን ይሆናል። በምንድን ነው የምናውቀው ብለን ስንል በሁለት መከፈሉ ሁለተኛ መደብ ላይ እና ሶስተኛ መደብ ላይ ያለው ነገር ነው። አሁን ለምሳሌ የመጀመሪያ መደብ ላይ አላህ ላኢላሃ ኢላ አና ይላል። ከእኔ በቀር ሌላ አምላክ የለም ይላል። አና የሚለው ነገር ሙፍረድ ነው ወይስ ጀምዕ ነው? አና እኔ የሚለው ነገር ነጠላ ነው ወይስ ብዜት ነው? እኔ ካለ እኮ ራስነቱን እየገለጸ ነው እኮ። እኔ ሲል ስንት ፐርሰንት ነው? ግን ብዛቱን እኔ ሲል እኮ ራሱ ነው። አነ የሚባል አነ ሳይሆን አና በል እስቲ። አና በል እኮ አሁን እንዳስረዳኸኝ እኮ ይኸውልህ ምን አልከኝ መሰለህ? እኔ ካለ አንድነትን ነው የምትገልጸው። እኔ ስትል አንተ ስለ ራስህ ነው። አንድ ፐርሰንት ነው። አንድ ፐርሰንት ነው ካለ ግን ስለ አንተ ብቻነትን አይደል? ቆይ ተረጋጋ። እንዴት 1% ነው ትናለህ? ቆይ ተረጋጋ። መጀመሪያ መረጋጋት። አንደኛ ጥያቄ ከሆነ የምጠይቀው ልመልስልህ እችላለሁ፣ ግን ምንድነው ሙግት ከሆነ እውቀቱ እንዴት ልቀበልህ እኮ። ተረጋጋ። እየነገርኩህ እኮ ነው ያለው። በል ውረድ። እንደዚህ አይነት ሰው ከባድ ነው ማውራት። ይውረድና ታች ወርደህ ታብታብ አድርግ። ለመረዳት ካልመጣ ያስቸግራል እንደዚህ አይነት ነገር። ሌላ ሰው አስገቡ እስቲ። ሌላ ሰው አስገቡና ቀጥል። አቡ ጥያቄ ያላችሁ ክርስቲያን ወገኖች አንድ ቁጥር ጻፍ፣ መግባት የምትፈልጉ ከሆነ ጥያቄ ካላችሁ። የበቀደሙን የለቀቀው ቪዲዮ ላይ የትኛው ቪዲዮ አለው? ይሰማል። ይሄ በስላሴው ምናምን ቡዲዝም ሂንዱይዝም የሚለው ላይ እሱን አይቼው ነበር እና ቆይ እሱ ሀሳብ የመጣ አሁን ለምሳሌ ክርስቲያኖች ይህን ስላሴ የሚለውን ሀሳብ የወሰዱት ከዛ ነው ወይስ
አይ ከዛ ነው ሳይሆን ከዛ ጋር ይመሳሰላል ነው። ቀደም ብሎ ስላሴ ትምህርት ነበረ። ስላሴ ትምህርት ከመዳበሩ በፊት ይሄ ትምህርት ሂንዱ ትምህርት ውስጥ አለ ነው ፖይንታችን። ሶስት አካላት አንድ መለኮትን ይቋደሳሉ የሚለው ሼር ያደርጋሉ የሚለው ትምህርት ነበረ ነው። ኦኬ ግልጽ ነው። እንደዛ ነው ስለዚህ ያለኝ ሞገስ ከዛ ነው የወሰዱት ለማለት ነው ከራሳቸው። ከዛ በፊትም ነበረ ራሱ ከግሪክም ከሮምም ምናምን ነበረ። ሶስት ነገሮች ሶስት አካላቶች አንድ መለኮትን ይቋደሳሉ የሚለው ትምህርት ቀደም ብሎ የስላሴ ትምህርት ክርስቲያኖች ከማስተማራቸው በፊትም ነበረ ነው እኛ እያልን ያለ ነው። ኦኬ አሁን ቆይ ክርስቲያኖች ስላሴ ያመጣው ይሄ የኒቅያ ጉባኤ የሚባለው ነው። መጀመሪያ የኒቅያ ጉባኤ ላይ የክርስቶስን አምላክነት ነው እግዚአብሔር ወልድ አሉት። 381 ደግሞ የቆስጠንጢንያ ጉባኤ ደግሞ እግዚአብሔር መንፈስ ቅዱስ አሉት። ስለዚህ ሶስተኛውን አካል አደረጉ ማለት ነው። ከዛ በኋላ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አሉ። ዶክተር ሻቢር፣ ዶክተር ዛኪር፣ ዶክተር ፊሊፕ ስንት ዶክተሮች አሉ? 3 ዶክተር። እንደዛ ማለት ነው። እንደዛ ነው። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ይባላሉ። ሰው የሆነውና የሞተው ማን ነው? በነፍስ ትምህርት ኢየሱስ አይደለም። ከእግዚአብሔር አብ፣ ከእግዚአብሔር ወልድ፣ ከእግዚአብሔር መንፈስ ቅዱስ የትኛው እግዚአብሔር ነው? ወልድ። ስለዚህ ሰው ያልሆኑ ደግሞ ስንት አሉ? የቀሩ 2 አሉ ማለት ነው። 2 አሉ። ማነማ? እግዚአብሔር አብና እግዚአብሔር መንፈስ ቅዱስ። ሁለተኛው እግዚአብሔርና ሶስተኛው እግዚአብሔር የሚደገም አለው እነሱ ላይ ዚቅ ላይ የስላሴ ዋዜማ ላይ የሚባለው እንደዛ ነው። በአንዱ እግዚአብሔር እናምናለን ሰማይና ምድር በፈጠረ፣ በሁለተኛው እግዚአብሔር እናምናለን እምቅድመ ዓለም በአምላክነቱ ከአብ የተወለደ፣ በሶስተኛው እግዚአብሔር እናምናለን ሁሉን ምናምን ተብሎ ይቀመጣል። በሶስተኛው እግዚአብሔር እያሉ ሁለተኛው እግዚአብሔር እያሉ ከዛ በኋላ አንድ እግዚአብሔር ነው ማለት አይቻልም። አንድ እግዚአብሔር የሚባለው አብ ነው። ኦኬ ናግባ ሌላ ጥያቄ መጠየቅ ይቻላል? ቆይ አንዴ ክርስቲያኖች እናስተናግድ እስቲ። ስሙ ማመኔ ናግባ ስሙ ማመኔ ውሸት ያልከውን ነገር ሪኩዌስት ልኬ ላለው ግባ ኡስታዝ። ኦዬ በቃ ለወርድ ነው። አንድ ነገር ብቻ ደስ ብሎኝ ነበር። አንድ ቃል ብቻ 5 ሰከንድ። እንዲህ ድርቅ ያለ ሰው ሲመጣ እንደዚህ ማድረግ በጣም ደስ የሚል ነገር ነው። አለ መደብ ግዴታ በቃ ተንከባክበው ምናምን የሚያደርጉት ነገር ያናደኛል ኡስታዝ። ወላሂ ያመኛል። ወላሂ ቅድም መኪና እየነዳ አቆምኩኝ ሁላ ተናድጄ በጣም ዝም ሲሉ ምናምን በጣም ተናድጄው ለመረዳት ወይ እውቀቱ የለውም። ገባ እውቀቱ ከአርጎ አርጊመንት ከሆነ አርጊመንት ነው። ይሄ ነገር ትክክል አይደለም የሚል ነገር አርጊመንት ማድረግ ያለበት። እውቀቱ የለውም። ጥያቄ ነው ያለኝ ካለ አያውቅም። ራሱ አነ ይላል ደግሞ አና እያልኩት አነ ይላል አያውቅም። እኔ ያልኩትን ለመድገም ሲፈልግ ማለት ነው። አሁን እየተነገርኩት ነበረ። አና የሚለው ነገር ሲንጉላር ሙፍረድ ነው። አላህ አንድ ነው። ታዲያ እንደዛ ከሆነ ለምንድን ነው የሚጠቀመው? ማለትም ነህኑ የሚለው ነገር ለምንድን ነው የሚጠቀመው ሲባል ብዜትን ለማመልከት አይደለም አላህ የሚጠቀመው። አላህ ብዜትን ሳይሆን ግነትን ለማመልከት ነው። ታዚም ነው ብዬ ነው። መልቲቲዩድን ሳይሆን አምፕሊቲዩድን ለማሳየት ነው ብዬ ግራማቲካሊ በአረብኛ ውስጥ ነህኑ የሚለው ነገር 2 አይነት ትርጉም እንዳለው እኛነት በሁለት እንደሚከፈል የግነት እኛነትና የብዜት እኛነት ብዬ እየነገርኩት እያለ ዩ የሚለው የእንግሊዝኛው ቃል ስለው አላቅም አለ አውቆ። ዩ ማለት አንተም አንቺም እናንተም ይሆናል ሲተረጉ። ስለዚህ የትኛውን ነው የሚጠቀመው የሚለው ነገር እንትኑ ነው የሚሆነው፣ እንትኑ ኮንቴክስቱ ነው የሚወስነው። አላህን በሁለተኛ መደብ አንተ ነው የሚሉት። ላኢላሃ ኢላ አንተ ሱረቱል አንቢያ ምዕራፍ 21 ቁጥር 87 ላይ ዩኑስ ሲናገር ማለት ነው። አንተ አንቱም አይልም፣ አንቱማም አይልም፣ ሙሰናም የለም፣ ጀምዕም አይጠቀምም። ሁወ ነው የሚለው የሚጠቀመው ሶስተኛ መደብ ላይ። ሁም የሚል ነገር የለም፣ ሁማም የሚል ነገር የለውም። ስለዚህ ከዚህ አንጻር ላስረዳው ልሞክር ስል እንትን ይላል፣ ይሄኛው እንዴት ላድርገው ምናምን ነገር ይላል። ይሄ ዝም ብሎ እንትን ማለት ነው። ከዛ በኋላ አልተመለሰልኝም ለማለት ማለት ነው። እና አገባቡ መጀመሪያውኑም እንደዛ ነው። የተረጋጋ መንፈስም የለውም። ትንሽ ያቆነጠነዋል። ሬስትለስ ነው። እንትን እኮ ነው እንደዛ የሚያደርጋቸው። በነገራችን ላይ አላህ ምን ይላል? በነዛ በሚያሻርኩት ላይ እንትን ይልክባቸዋል ራሱ። ይሄ ምንድን ነው የሚባለው? እርጋታ ስለሌላቸው ይሄ ምንድን ነው የሚባለው? ጠፋኝ እንትኑ ማለት ነው። ይሄ ምንድን ነው? መረጋጋት ተቃራኒ ምንድን ነው? በነዛ በካዱት ልብ ውስጥ ምን እንጥላለሁ ነው የሚለው አላህ። አስታውሱኝ እስቲ በአማርኛ ላይ ሩዕብ ነው። ፍርሃት። ሌላ እንትንም አለው። የመረበሽ ነገር አለ ውስጣቸው። እንዲህ አይነት ነገር አላቸው እና እንደዛ ነገር ስላላቸው ይረበሻሉ፣ አይረጋጉም። ያ ነገር ሲወጣ ነው እንትን የሚሉት ማለት ነው። እና ከዛ አንጻር ነው። እና ቢረጋጋ ጥሩ ነበር ብናወራው። ደግሞ ትልቅ ሰው ነው ያስታውቃል። ሳውንድ ትራኩ በተኑን ስጫ ነው። ትልቅ ሰው ነው።
40 ቤት ውስጥ ምናምን ይመስላል፣ ግን እንደ ህፃን ነው የሚያደርገው። ተረጋግቶ እንኳን ማውራት አልቻለም። ኡስታዝ እኔ የትኛው መሰለ ወአዕሪض عن الجاهلين ይላል ቁርአኑ ራሱ ማለት ነው። እና አንዳንዴ እንደማትከባ ካወቅ እንደዚህ አይነት በጣም ነው ደስ ይለኝ። እንዴት እንደረካውኝ ወላሂ ለአብ እንዴት እንደረካው። ቀጥሎ በቃ እንትን ባለጌዎችን ግን ተዋቸው የሚለው ነው። አዎ እንደዚህ መሆን በቃ እንትን ማለት የለብህም። በቃ አንዳንዴ የግድ በነገራችን ላይ አረብኛው ጃሂል ነው የሚለው። አዎ ለምን እንደዛ እንዳለው ታውቃለህ? እሺ ብልግና ካለማወቅ ይመጣል። በቁርአን ሴንስ የሚያደርጉ ነገሮች ማወቅ። አሊምና ጃሂል በሁለት ነገር። አሁን ለምሳሌ አላህን የሚፈሩት እነዛ የሚያውቁት ብቻ ናቸው ይላል ቁርአን ላይ ተው ከሆነ በትክክል ነው። ከሴንስ ጋር ነው የሚያመጣው ማወቅ የሚለውን። ስለ እውቀት አይደለም፣ ስለ ኢንፎርሜሽን ስለመሰብሰብ አይደለም የሚያወራው። ይሄ ሴንስ የምታደርገው ነገር የለም። አሁን ለምሳሌ ሴንስ የምታደርገው ነገር የለም። እሱ ነገር ሲመጣ ተቋ ይመጣል። ሴንስ ማለት ነው በቃ አላህ ይሰማኛል፣ ያየኛል፣ ያውቅብኛል ብለህ ሴንሱ ሲሰማና ስታውቀው ያኔ አላህን ትፈራዋለህ። ማወቅ የሚለው ነገር ከዛ ጋር ነው የተያያዘው። የዚህ ጋር ደግሞ ስትመለከተው ደግሞ ይሄ ብልግና ነው ያያያዘው። ጃሂል የሚለው ነገር ኢንፎርሜሽን ካለመሰብሰብ ብቻ አይደለም፣ ከባዶነት ጋር ነው አብሮ የሚያያይዘው። እና ብልግና የሚመጣው የጨዋነት አለመኖር ነው፣ ሀያ ሲጠፋ ነው። ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ ምንድን ነው ያሉት? ሀያ ከኢማን ነው አሉ፣ ኢማን ወደ ጀነት ይመራል አሉ። ብልግና ደግሞ ከምንድን ነው አሉ? ከኩፍር ነው አሉ፣ ኩፍር ደግሞ ወደ እሳት ይመራል ብለዋል። ምን ያህል የተያያዘ ነገር እንደሆነ ከኩፍር ጋር የተያያዘ ነው ብልግናው ራሱ። ትክክል። አሁን ያልከው ላይ ምንም ልጨምርልህ መሰለህ? ሱረቱ ኒሳ ላይ ያለው አላህ ስለ ተውበት ሲናገር አይተዋል ያለው ወለይሰ ምንድነው? ወለይሰት ተውበቱ ሊለዚነ ያዕመሉነ ሱአ ብሎ ምንድነው? ኢነመ ተውበቱ ዐለላሂ ሊለዚነ ያዕመሉነ ሰይአት ብሎ ثم يتوبون من قريب ብሎ ይላል። ከዛ በኋላ ግን ቢጃሃላ ይላል። አይተዋል? ባለማወቅ የሚሰሩት የሚለውን ማለት ነው። አለማወቅ ሲባል እውቀት የሌለው ሰው አይደለም። እንደዚህ ከሆነ ሁሉም ሰው ተውበት አይኖረውም። ገብቷል? ያ ቃል ግን ያወቀው ነገር ያልገዛው ሰው ነው። አንተ እንዳልከው ነው። ይሄንን ለጣናከ ወለይሰት ተውበቱ ሊለዚነ ያዕመሉነ ሰይአ የሚለው ላይ እሱ ጋር ማለት ነው። አላህ ሱብሓነሁ ወተዓላ ሲጠቅሰው ተውበት የሌላቸው ሰዎች ብሎ ሲጠቅሳቸው በጀህልና የሰሩ ሰዎች ናቸው ሲባል ዒልም የሌላቸው ማለት አይደለም። ሐራም መሆኑን ሊያውቅ ይችላል። ግን አንተ ያልከው ነው። ይሄ ልብ አንተ በገለጽክበት አማርኛ ነው የሚገልጽ። ሴንስ ማለት ነው። ሹክራን ሰላም አለይኩም። እሺ ክርስቲያን አቤት። እንዴት ነህ? ሰላም ነው? ሰላም። እሺ ጥያቄ አለ? አዎ ጠይቅ። ጥያቄ ምንድነው? ሐዲስና ቁርአን ልዩነቱ ምንድነው? አንድነቱስ? ቁርአን እንደ ቁርአን የወረደ ነው ሐዲስ ወይስ የሚለው ነበረ? ቁርአን የአምላካችን ያለ ንግግር ነው። በመላእክቱ ጅብሪል አማካኝነት የመጣ ነው። ቁርአን ሰዎች ሲቀሩት ኢባዳ ይፈጸምበታል፣ አጅር አለው። ቁርአን ለረሱል ሰለላሁ ዐለይሂ ወሰለም የተሰጠ ሙጂዛ ነው፣ ታምር ነው። ሐዲስ ደግሞ የረሱል ሰለላሁ ዐለይሂ ወሰለም ንግግር ነው። ሐሳቡ ብቻ ነው ያላህ፣ ሐሳቡ ያላህ ነው፣ ማዕናው ያላህ ነው። ለፍሱ ግን የረሱል ሰለላሁ ዐለይሂ ወሰለም ነው። ረሱል ሰለላሁ ዐለይሂ ወሰለም ሐሳቡን አላህ ይሰጣቸውና ምን ላይ ይሰጡበታል? ወይ ቁርአንን ያብራሩበታል። አቂዳና ፊቂ በሆኑ ጉዳዮች ላይ የሚናገሩት ነገር በአጠቃላይ እንትኑ ሐሳቡ ካላህ ዘንድ የወረደ ነው። ንግግሩ ግን የሳቸው ነው። እንትኑ ቃሉ የሳቸው ነው። ሐሳቡ ግን ያላህ ነው። ራሱ ሐዲስ ራሱ የወረደ ነው ብለን ነው የምናምነው እኛ። ኦኬ። ነብዩ የተናገሩትን ቃል ሌሎች ነቢያቶች የጻፉት ነው ወይስ ወርዶ ነው እንደዚሁ እንደ ቁርአን መልአክ የመጣው? አይ የወረደው ሐሳቡ ነው ብዬ ያለው ማዕናው ነው። የረሱል ሰለላሁ ዐለይሂ ወሰለም የወረደላቸው ሐሳቡ ነው የወረደላቸው። ቃሉ ግን የሳቸው ነው። ሐሳቡ ያላህ ነው ወይ መልእክቱ ያላህ ነው። ቃሉ የሳቸው ነው። ኦኬ። ካላህ እየተቀበሉ የነሱ ሐሳቡን እንትን ይላል፣ እሳቸው ያብራሩታል። ሐሳቡ ወይ መልእክቱ ያላህ ነው፣ ግን እንትኑ ግን ምንድን ነው? ቃሉ ግን የሳቸው ነው። አሁን ቁርአን ስትመለከተው ሙሉ ለሙሉ ያላህ ንግግር ነው። አላህ ነው የሚናገረው። በቁርአን ውስጥ ካላህ ውጭ የሚናገር አካል የለም። ካላህ ውጭ የሚናገር ማንነት የለም። ቁርአን ሙሉ ለሙሉ ያላህ ንግግር ነው። ኦኬ። ስለዚህ የእርሳቸው ቃል ሆኖ የተጻፈው ይሄ ወደ መጽሐፍ ወደ ጽሑፍ የተቀየረው በሌሎች ነቢያት ነው። ሰሃባዎች ናቸው የጻፉት፣ ደቀ መዛሙርቶቻቸው ናቸው የጻፉት። እሳቸው ማንበብና መጻፍ አይችሉም። ወደ 48 የሚደርሱ ጸሐፊ ነበራቸው ረሱል ሰለላሁ ዐለይሂ ወሰለም። ኦኬ። ይሄ ነው ጥያቄ። እሺ፣ አመሰግናለሁ።
ምንም ሌላ አለ ጥያቄ? ሌላ ጥያቄ አለ? እኔ እንኳን ይሄ ነበር ጥያቄ። አመሰግናለሁ። ሌላ ጥያቄም ይኖረኛል። መቼ ነው የምትሰልመው? መቼ ነው የምትሰልመው ታዲያ? ምንድን ነው የያዘህ እንዳሰልም የሚያደርገህ ምንድን ነው? ብዙ ምክንያቶች አሉኝ፣ ግን እስቲ ቀስ እያልኩኝ። ኦኬ እሺ፣ ኢንሻአላህ በርታ፣ አትጥፋ። ፎሎ አድርገኝ እኔን አድርጌያለሁ። ላይ በላይ ጥያቄ ሲኖርህ በወረቀትና በእስክሪብቶ ሊስታውት አድርጋቸውና ጻፈውና እና አትጥፋ። እሺ ጥያቄ ያለው ቀጥል። እኛ ቁጥር ጻፉና ባላችሁ። እሺ ኡስታዝ፣ እሺ እኛ አሁን ከሞትን በኋላ ነፍሳችን የት ነው የምትሆነው? ወደ አላህ ነው የሚመለሰው። የካፊርም የሙስሊምም ነፍስ ወደ አላህ ይመለሳል። ከተመለሰ በኋላ ግን በርዘኽ የሚባል ነገር አለ። ሰምተሃል? ስለ በርዘኽ መሀል ላይ እንትን የሚለው አለ። ሰምተሃል? ስለ በርዘኽ በፓርቲሽን አለው እንደዛ አለው እና በርዘኽ የሚባል ነገር አለ። ሁለቱ እንዳይገናኙ በርዘኽ የሚባል ነገር አለ። ሱረቱ ሙእሚኑን ምዕራፍ 23 ቁጥር 100 ላይ ከስተፊታቸው እስከሚቀሰቀሱበት ቀን ድረስ ግርዶ አለ ይላል። ግርዶ የሚለው የአረብኛው ቃል በርዘኽ ነው የሚለው ራሱ ማለት ነው። ለምን በርዘኽ ማለት ምን ማለት ነው ብለህ ስትል ሱረቱ ራህማን ምዕራፍ 55 ቁጥር 19 ላይ ሁለቱ ባህሮች የሚገናኙ ሲሆን ለቀቃቸዋል፣ እንዳይገናኙ በመካከላቸው ጋራጃ አለ ይላል። አንዱ በአንዱ ላይ ወሰን አያልፍም ማለት ተመልከት፣ ስትመለከተው ማለት ነው። እና ምን የትኛው ባህር ስንል እነ ጥቁር ባህር፣ አትላንቲክ ውቅያኖስ፣ ባልቲክ ባህር የሚባለው፣ ፓሲፊክ ውቅያኖስ፣ ሜዲትራኒያን ባህር ውሃውና ጨዋማና ጣፋጭና መራራ አለው። ውሃው መራራ ውሃና ጣፋጭ ውሃ አለው ይዘዋል። ሁለቱ ግን ባህሮች እንዳይገናኙ በመካከላቸው ምን አለ? በርዘኽ አለ። በሱረቱ ፉርቃን ምዕራፍ 25 ቁጥር 53 ላይ እንደዛ ነው። እርሱ ያ ሁለቱን ባህሮችን አጎራብቶ የለቀቀ ነው። ይህ ጥም የሚቆርጠው ጣፋጭ ነው፣ ይህ የሚመርጨው ነው። በመካከላቸው ከመቀላቀል መለያና የተከለከለ ገርዶ ያደረገ ነው አለ። በሱረቱ ነምል ምዕራፍ 27 ቁጥር 61 ላይም እንደዛ ነው። በሁለቱ ባህሮች በጣፋጩና በጨው መካከል ገርዶ ያደረገ ይበልጣልን ወይስ የሚያጋሩት እያለ ይናገራል። ስለዚህ በመካከላቸው ምን አለ? እንዳይገናኙ ምን አለ? የሆነች ከርተን ነገር አለች፣ በጣም ስስ ነገር አለች። አይተህ ከሆነ በሳይንስ እንደምናየው ማለት ነው። ባህር ልክ እንደዛው ሰው ከሞት በኋላ በሚሄድበት ሰዓት ወደ አላህ ሲሄድ እንዳይገናኙ በመካከላቸው ምን አለ? ግርዶሽ አለ። በሱረቱ አዕራፍ ምዕራፍ 7 ቁጥር 46 ላይ በመካከላቸው ግርዶሽ አለ ይላል። ከዛ በኋላ የጀነት ሰዎችና የእሳት ሰዎች የሚባሉ አሉ። ገብተዋል? ካፊሮቹ የሚሄዱት ወዴት ነው? ወደ እሳቱ ነው የሚሄዱት። እንደና ደግሞ እነዛኞቹ ደግሞ የሚሄዱት ወዴት ነው? ወደ እንትን ነው። ሁለቱ ግን እንዳይገናኙ ምን አለ? በመካከላቸው ግርዶ አለ ማለት ነው። አይተህ ከሆነ ያወራሉ ሁላ እኮ ሱረቱ አዕራፍ ምዕራፍ 7 ቁጥር 4 ላይ የገነት ሰዎች የእሳት ሰዎችን ጌታችን ቃል የገባልን እውነት ሆኖ አገኘን፣ ጌታችን የዛተባችሁ እውነት ሆኖ አገኛችሁትን ሲሉ ይጠራራሉ። ግን በመካከላቸው ምን አለ? ግርዶሽ አለ። አዎ አገኘን ይላሉ። በመካከላቸውም ያለ እርግማን በበዳዮች ላይ ይሁን ሲል ለፍላፊው ይለፈልፋል፣ ጠሪው መላኩ ማለት ነው። ከዛ የእሳት ሰዎችም የገነት ሰዎችን በእኛ ላይ ከውሃ አፍስሱብን፣ አላህ ከሰጣችን ሲሳይ ጣሉብን ብለው ይጠሯቸዋል። እነርሱም አላህ በካዶች ላይ እርም አድርጓል ይሏቸዋል። ያወራሉ። የጀነት ሰዎችና የእሳት ሰዎች በመካከላቸው የሆነ ግርዶሽ ነገር አለ፣ በርዘኽ የሚባል ነገር አለ። ይህንን የሚያመለክተው ማለት ነው። አላህ የጀነት ሰዎች ይበለን። አሚን አሚን። ስለዚህ ኡስታዝ ቆይ አሁን የሆነ ቦታ ላይ ነፍሳችን የተወሰነ ጊዜ ላይፍ አላት ማለት ነው። ሮሃችን ነው የሚሄደው። ሮሃችን ነው የሚሄደው። ሮሃችን ነው እሱ ነው የሚሄደው። አካላችንማ መቃብር ላይ ነው የሚቀረው። ሮሃችን ነው የሚቀረው። ይሄ ብቻ ነው የሚቀረው ማለት ነው። ጀሰድ ነው እንትን የሚለው ማለት ነው አይደለ? ነፍስን አላህ ነፍስን በሞት ጊዜ ይወስዳታል። ያቺ ያልሞተችውን ነፍስ ደግሞ በእንቅልፏ ጊዜ ይወስዳታል ይላል አይደል? ምን ማለት ነው? ተታቋለ ትርጉም ነፍሳችን እዚህ ጋር የለችም ስንተኛ ማለት ነው እኮ። ምንድን ነው በእንቅልፏ ጊዜ ይወስዳታል ሲባል ምን ማለት ነው? ትሞታለች አይደለም? በእንቅልፏ ጊዜ ይወስዳታል ሲባል አንተ ተኝተህ በእንቅልፏ ጊዜ ምንድን ነው የሚወሰደው? ነፍስ ትለያያለች አይደል ከስጋ ጋር? አይደለም። ሰው ሲተኛ ያለ አይን ያያል፣ ያለ ጆሮ ይሰማል፣ ያለ አፍ ይናገራል፣ ያለ እግር ይሄዳል። ምንድን ነው ታውቀዋለህ? ይህል ማለት ኤክሰርሳይዝ እያደረግህ ነው። አዎ ሞትን ኤክሰርሳይዝ ያደረግ ነው። ሱረቱ ዙመር ምዕራፍ 39 ቁጥር 42 ላይ እንደዛ ነው የሚለው። አላህ ነፍሶችን በሞታቸው ጊዜ ይወስዳቸዋል፣ ያቺ ያለሞተችዋን ነፍስ ደግሞ በእንቅልፍ ጊዜ ይወስዳታል።
ስለዚህ በእንቅልፍ ጊዜ ያለ ዓይን የምታየው ያለ ጆሮ የምትሰማው ያለ አፍ የምትናገረውና ያለ እግር የምትሄደው ነገር የነፍስን ኤክሰርሳይዝ እያደረገ ነው። ሩህ ኤክሰርሳይዝ እያደረገች ነው በእንትን ጊዜ ማለት ነው። አይሰማም ራሱ። ልክ ደግሞ እንቅልፍ ደግሞ ከማን ጋር ነው የሚመሳሰለው? የማን ወንድም ነው? ረሱል ሰለላሁ ዐለይሂ ወሰለም የማን ወንድም ነው ብለዋል? የማን ወንድም ነው? እንቅልፍ የሞት ወንድም ነው ብለዋል። ወንድሙ ነው ራሱ ማለት ነው። እንቅልፍ መቼ እንደሚመጣ መቼ እንደሚወስድ ታውቀዋለህ? ሲወስድ ታውቀዋለህ? አታውቅም። ሞትም እንደዛ ነው፣ ተመሳሳይ ናቸው። ለዛ ነው ያ በሌሊት የሚያስተኛችሁ የሚለው የአረበኛ ቃል የሚወስዳችሁ ብሎ ነው የሚያስቀምጠው። ትወሰዳለህ ራሱ ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ አላህ ሩሆችን በእንቅልፋቸው ጊዜ ይወስዳቸውና ከዛ በኋላ ምን ይላቸዋል? ያመጣቸዋል ብለዋል። ዱዓም ስናደርግ ምንድን ነው እናንተ የምትለው? ጠዋት ላይ ስትነቃ ምንድን ነው የምትለው? ዱዓ ስታደርግ ላሞተንና ሕያውን ላደረገን እንል የለ? ስለዚህ በቃ ከሞት ጋር ተመሳሳይ ነው እንቅልፍ። ግን ኡስታዝ አሁን ሞት ላይ ያለ ማለት ነው አንድ ሰው ምድር ላይ ስላለው ነገር ምንም አይነት እንትን ግን አይደርሰውም አይደል? መረጃ ከዚህማ ኮሚኒኬሽን የምታደርግበት ዲኮምፖስት ያደርጋል እኮ ከአተምና ከሞሌኩል ኮምፖስት ያደረገው ነገር ዲኮምፖስት ያደርጋል። ኬሚካል ሪአክሽን እና ሜካኒካል ፈንክሽኑ ይቆማል። ለምሳሌ አይን ምናምን የምትለው ፊዚካል ወርልድ ጋር ነው የምትገናኘው። አሁን ከአንተ ጋር እያወራ ያሉት በአፌ ነው አይደለ? ከዛ በአካል ደግሞ ሳገኝ ደግሞ በአይኔ ያያለሁ አይደለ? አንተ ስታወራ በምን ያዳምጣለሁ? በጆሮ። እነዚህ ነገሮች ዲኮምፖስት ያደርጋሉ። አፈር ነው የሚሆኑት። ሲያቆሙ ሩሃችን ነው የሚሄደው እዛኛው አለ ማለት። ልክ ስተኛ እንደዛ ነው። አትሰማም፣ አታይም፣ ምን አትልም እኮ ምን እንደተከሰተ ታውቃለህ? ሌባ ገብቶ ነበር፣ እሳት ተነስቶ ነበር፣ ኧረ ቀስቅሱት ምናምን ነው የሚባለው አይደለ? ታውቃለህ የሚካሄደው ነገር። ለዛ እኮ ነው የሞቱ ሰዎችን ማናገር የተከለከለው በኢስላም። ኮንታክት የላቸውም ከኛ ጋር። የሞቱ ሰዎችን ማናገር የተከለከለ ነው፣ ክልክል ነው፣ የተከለከለ። አሁን ማርያም አትሰማም። ማርያም አሁን አትሰማም። ኦርቶዶክሶች አሁን አያውቁም ይህንን ነገር። ማርያም አትሰማም ራሱ። እሷ ምናልባት አድርጋለችም ብሎ ሊወስድ ይችላል። ብታደርግም እንኳን መላእክቶች ልክ እንደ መላእክት ነው የሆነችው። እሺ ማለት ምንድነው? በቃ ውስንነት አለባት። የመስማት የማየትና የማወቅ ውስንነት አለባት። አሁን ገብርኤል አሁን ውስንነት አለበት። አልሞተም፣ ሕያው ነው። ግን ገብርኤል ሁሉንም ነገር መስማት አይችልም፣ ሁሉን ነገር ማየት አይችልም፣ ሁሉ ነገር ማወቅ አይችልም። በሁሉ ነገር ላይ ችሎታ የለው፣ መለኮት አይደለም እሱ። ስለዚህ ማርያም አትሰማም። ተክለ ሃይማኖት አይሰሙ፣ አቡነ አረጋዊ አይሰሙ፣ አቡነ ሀብተ ማርያም አይሰሙ፣ አቡነ እስትንፋሰ ክርስቶስ አይሰሙ። በቃ ዲኮምፖስት አድርገዋል። ሰዎች ናቸው። ቀጥል ኡስታዝ። አሁን ሌላ ደግሞ አሁን የሞቱ ሰዎች ሁሉም በርዘፍ ላይ ናቸው ካለ በርዘፍ ላይ ይገናኛሉ እርስ በርስ ለሞቱትና የሞተው ጀነት ውስጥ ያሉ ይገናኛሉ፣ እሳት ውስጥ ያሉ ይገናኛሉ። ግን በሩቅ ሆነው እኮ ነው እንደዚህ ይነጋገራሉ ይላል። የሆነ እንትን ናት እኮ በርዛህ የሚባለው ነገር ጋራጅ ነው ራሱ። ጋራጅ ማለት የሆነ መጋረጃ ነው፣ የሆነ አንድ ነገር ነው ራሱ። የሆነ ልክ ባህሮቹ አላየህም? ባህሮቹ ሁለቱ ባህሮች እንዳይገናኙ የሆነ ስስ ነገር አለው። አላየህም? እንትን ላይ ልክ እንደዛ ነገር ስስ ነገር አለ። ግን እንዴት እንደሆነ አናውቀውም ራሱ። የሚቀጥለው ዓለም አናውቀውም ራሱ። አላህ በቁርአን ውስጥ ምንድን ነው የሚለው? ስለ ሩህ ይጠይቀዋል። ሩህ ከጌታዬ ነገር ነው ከእውቀትም ጥቂት እንጂ አልተሰጣችሁም እና በላቸው ይላል በሱረቱ ለኢስራ ምዕራፍ 17 ቁጥር 85 ላይ ራሱ ማለት ነው። እንደገና ደግሞ በእውነት የካህዶች መጽሐፍ በእርግጥ በሲጂን ውስጥ ነው ይላል። ሲጂን ታውቃለህ? ሲጂን ማለት እንትን ነው፣ እንጦሮጦስ ብሎ የሚባለው ነገር ማለት። ያኛው እንጦሮጦስ ነው የእሳቱ ያለው ማለት ነው። ይሄኛው ደግሞ ያለው ደግሞ በምን ውስጥ ነው ያለው አለ? ኢልዩን ውስጥ ነው አለ። ታውቃለህ? ኢልይን ወይም ኢልዩን የሚባለው እሱ ደግሞ ምንድነው? አርያም የሚባለው ማለት ነው። አርያምና እንጦሮጦስ ናቸው ሁለቱ ማለት ነው። ለሁለት የተከፈሉ ናቸው። አላህ የጀነት ሰዎች ይበለን። ኡስታዝ ሌላ ይቻላል ጥያቄ? ኦኬ ለእንግዳ ካለ እንግዲህ አላውቅም። እንግዲህ እንግዶች ካሉ ማውራት የሚፈልግ ሰው ካለም ማውራት ይችላል። አሰላሙ አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ዩሱፍ እኔ ልጠይቅ አንድ ጥያቄ ስላለኝ። እሺ ራእይ 1:8 ላይ ለአብ ነው ብሎ እየተናገረ ኮመንተሪ አለ ይሆን? ለአብ ነው ብሎ የተጠቀመው አለ። አንድ የቸርች ፋዘርስ ወጥ የሆነ አቋም የላቸውም። ይሁን ራዕይ ዮሐንስን እኮ ወጥ የሆነ አቋም የላቸውም። የማይቀበሉት ይበዛሉ። ራዕይ ዮሐንስን ከመነሻውኑ መጽሐፍ ራሱ ካናን አይደለም ብሎ የሚጨቃጨቁ ብዙ ናቸው። ግን ለማንኛውም ራዕይ ዮሐንስ ምዕራፍ 1 ቁጥር 8 ላይ ያለውን ለአብ የተጠቀመ ኮሜንተሪ አለው ካልከኝ አዎ አለ። ራሱ ማን ነው ካልክ ቤዴ ይባላል። በ735 ላይ ይጠቀሙ ማለት ነው። ሁይዝ
ሂ ሃዝ ሴድ ዘ ሴም ቲንግስ ኦፍ ዘ ፋዘር ይላል። ጋድ ዘ ፋዘር ካም ይላል እና እግዚአብሔር አብ ይመጣል ብሎ ነው ያስቀመጠው። ግልጽ ነው። ኦኬ ኡስታዝ ቤዴ ይባላል። የማይቀበሉ በ735 የማይቀበሉ ብዙ ናቸው ያሉት። ራሱ የማይቀበሉ አሉ። ጎርጎርዮስ ዘንዚናዙ፣ ጎርጎርዮስ ዘኒሲስ አይቀበሉም። ለምሳሌ የቂሳሪያ አውሳቢዮስም አይቀበሉም ነበረ። ራሱ የመናፍቃን ስራ ነው ብለው የሚያምኑ ነበሩ። ኦኬ አሁን ፕሮቴስታንት ውስጥ ያሉትስ ማርቲን ሉተር አይቀበለውም ነበር። ዝዊንግሊ አይቀበለውም ነበር። ካልቪን አይቀበለውም ነበር። በኋላ ላይ ነው የተቀበሉት ያሉት። በኋላ ላይ እንትኖች የራዲካል ፕሮቴስታንቶች ናቸው የተቀበሉት። ራዲካል እና ማጅስትሪያል የሚባሉ ሪፎርመሮች አሉ። እነዛኞቹ የመጀመሪያዎቹ አይቀበሉትም ነበር። አይ ቲንክ እነ ሜኖናይት ምናምን የሚባሉት እነ መሰረት ክርስቶስ እንደነ ሙሉ ወንጌል በኢትዮጵያ የሚባሉት ሜኖናይት የሚባሉ ግሩፖች ናቸው። አይ ቲንክ ሙሉ ወንጌልን እርግጠኛ አይደለሁም፣ ግን መሰረት ክርስቶስ የሚባሉት ሜኖናይት ናቸው። እነ ሜኖናይት አናባፕቲዝም ምናምን የመሳሰሉት በኋላ ላይ መቀበል ጀመሩ። ራይን እንጂ ራይን አይቀበልም። ማርቲን ሉተር አይቀበለውም። ማርቲን ሉተር ካልተቀበላቸው 4 መጽሐፍቶች መካከል አንደኛው ራዕየ ዮሐንስ ነው። ራዕየ ዮሐንስ፣ የዕብራውያን መልእክት፣ የያዕቆብ መልእክትና የይሁዳ መልእክት፣ እነዚህን 4ቱን አይቀበላቸውም ነበር። ካልቪን ራዕየ ዮሐንስን አይቀበልም ነበረ። ዝዊንግሊም አይቀበልም ነበር ሪፎርመሮች ውስጥ። ኦኬ ኡስታዝ ቆይ ራዕየ ዮሐንስ ከሆነ ጻፊ ዮሐንስ ከሆነ ለምንድን ነው የማይቀበሉት? ራዕየ ዮሐንስን የጻፈው ዮሐንስ ራሱ አይደለም። አጨቃጫቂ ነው መጽሐፉ እዙ ማለት ነው። እና አጨቃጫቂ ነው። ማን የጻፈው በሚለው ላይ ጭቅጭቅ አለው። ራሱ ሌላ ዮሐንስ ነው የጻፈው በሚል አለ። ራሱ አልጻፈውም ምናምን የሚል ጭቅጭቅ አለው ራሱን የቻለ። ኦኬ ማን ነው የጻፈው በሚለው ላይ ማን የጻፈው በሚለው ላይ ጭቅጭቅ አለ። ለምሳሌ የቂሳርያ አውሳቢዮስን አንድ ጽሑፍ ላንብብልህ ላውጣልህ። ቆይ ምን እንደሚል ስለ ራዕየ ዮሐንስ ምን ይላል መሰለ ቸርች ሂስትሪ የሚባለው መጽሐፉ ላይ የቂሳርያ አውሳቢዮስ መጽሐፍ 7 ምዕራፍ 39 ቁጥር 7 ላይ እና አሁን የምንናገረው ፓፒያስ የሐዋርያት ንግግሮችን ከተከታዮቹ እንደተቀበለ ተናግሯል። ነገር ግን የአርስቶስና የሽማግሌ ዮሐንስ አዳማጭ እንደነበረ ተናግሯል። ሽማግሌ ዮሐንስ የሚባል አለ። ሽማግሌው ዮሐንስ የሚባል ደግሞ ሌላ ዮሐንስ ነው። እና ምን ይላል መሰለ እዛው ላይ ሲናገር ከአገላለጹ ይዘትም ከመጽሐፉም አጠቃላይ አፈጻጸም እኔ የምፈርደው አለ ያ የእርሱ ስራ እንዳልሆነ ነው። ወንጌላዊ ዮሐንስ ስሙም የትም ቦታ አልተጠቀሰም። ይሄ በወንጌል ሆነ በመልእክታትም ቤትም ቦታ ስሙ የለም፣ ራሱን አልገለጸም ብሎ ነው የሚያስቀምጠው። ራዕየ ዮሐንስን የጻፈው ወንጌላዊ ዮሐንስ ነው ብሎ አላስቀመጠውም ራሱ ማለት ነው። እንደገና ደግሞ ምን ይላል ሌላ ቦታ ላይ ደግሞ ምዕራፍ 4 ቁጥር 25 ቁጥር 7 ላይ ምን አለ ቂሳርያ አውሳቢዮስ ስለዚህ